ዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በ1168 ዓ.ም ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ በዚህ ዓለም በሕይወተ ሥጋ በነበሩበት ጊዜ ከግብፅ ወደ ኢትዮጵያ መጥተው ቅዱሳት በሆኑ እግሮቻቸው በመርገጥና በመባረክ በተራራው አናት ላይ በሚገኘው ውብና ማራኪ በሆነ ባህር ውስጥ ለ100 ዓመታት በመጸለይ ዘላለማዊ አምላካችን ኢየሱስ ክርስቶስ የማይታበል ሕያው ቃል ኪዳን የተቀበሉበት በ14ኛው መቶ ክፍለ ዘመን ከዚህ ዓለም በሞት ተለዩ በኋላ ጽላታቸው የተቀረጸበት ቤተክርስቲያናቸው የታነጸበት በክብር ስማቸው ገዳማቸው የተመሰረተበት አምላከ ገብረ መንፈስ ቅዱስ ብርሃነ ረድኤቱን በየጊዜው የሚገልጥበት በሀገራችን ኢትዮጵያ አሉ ከሚባሉ ጥንታዊና ታሪካዊ ገዳማት አንዱ ነው። የደብረ ዝቋላ ገዳም ከተመሰረተ ከላይ ለመግለጽ እንደሞከርነው 835 ዓመት ዕድሜ ያስቆጠረ ታላቅ ገዳም ነው። የመጀመሪያው መስራች በውስጡ ልዩ ልዩ ጸዋተ መከራዎችን በመቀበል ገድላቸውን የፈጸሙት ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ ሲሆኑ እሳቸው 1400 ዓመት ውስጥ የነበረው የኢትዮጵያዊው ንጉሥ አፄ ዳዊት ልጅ በሕዝብናኝ ወይም እንድርያስ ዘመነ መንግስት ካረፉ በኋላ ንጉሱ ሕዝብናኝ ወይም ሁለተኛ ስሙ እንድርያስ በዚህ አምሳለ ደብረ ታቦር የተሰኘ የአቡነ ገብረ መንፈስ ቅዱስ ለእኛ ኢትዮጵያውያን ማይታበል ሕያው ቃል ኪዳን ከልዑል እግዚአብሔር ከተቀበሉበት ተራራ ላይ በስማቸው ጽላት በማስቀረጽ ቤተክርስቲያን በማነጽ ገዳም እንዲመሰረት ካደረጉ በኋላ በሺህ የሚቆጠሩ መናንያን መነኮሳት በውስጡ ለዓለም ሰላም ለሕዝበ ክርስቲያን ይቅርታና ምሕረት ከእግዚአብሔር እየለመኑ ትሩፋን እየሰሩ መንፈሳዊ አገልግሎትን ያገለገሉ ከግራኝ ወረራ ድረስ ገዳሙን በማስፋፋት ቆይተዋል። ኋላም ግራኝ መሐመድ ኢትዮጵያ ገዳማትን አድባራትን ባቃጠለና ባጠፋ ጊዜ ይህን ገዳም በግራኝ ወረራ መነኮሳቱ ተጨፍጭፈው አልቀዋል። ቤተክርስቲያኑም ተቃጥሏል፣ ገዳሙም ፈርሷል። ይሁን እንጂ ገዳሙ ዘወትር መንፈስ ቅዱስ የማይለየው እውነተኛ የቅዱሳን ቦታ በመሆኑ ስራው ባህታውያን ሳይለዩ እስከ ንጉሥ ሳህለ ሥላሴ ዘመነ መንግስት ድረስ ለብዙ ዓመታት ያህል ባዶ መሬት ሆኖ ቆይቷል። በኋላም ንጉሥ ወሰን ሰገድ ልጅ የሆኑት ንጉሥ ሳህለ ሥላሴ ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስን መካነ ገድል የሆነውን የዝቋላ ገዳም እንደገና አሳድሰው እንደ ቀድሞ የመንፈሳውያን መናንያን መነኮሳት መሰብሰቢያ አድርገው አቋቁመውታል። ከዚህ በኋላ አፄ ምኒልክ ለገዳሙ መናንያን መነኮሳት መተዳደሪያ ሰፊ ርስት ጉልት ከመስጠታቸውም በኋላ መንፈሳዊ መተዳደሪያ ሕግና ስርዓቱም በወቅቱ ነበሩ መንፈሳውያን አባቶች ጋር ሆነው በመወሰን ያወጡት ሕግ የሚሻሻለው በቅዱስ ሲኖዶስ ተሻሽሎ እንሆ እስካሁን ያለው የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አፄ ምኒልክ ያሰሩት ነው። ይህም ብቻ ሳይሆን አፄ ምኒልክ ለደብረ ዝቋላ ገዳም መጻሕፍትንና ንዋያተ ቅድሳትን የሰጡ ሲሆን እስካሁን በቅርስነት ተጠብቀው ይገኛሉ።